ሰላም ጤና ይስጥልኝ። ውድና የተከበራችሁ ቻናል ቤተሰቦች ለቤት አዲስ ከሆናችሁ ቪዲዮ ላይክ በማድረግ ሰብስክራይብ በማድረግ ቤተሰብ ሆኖ ቪዲዮውን በላይክ ጀምሮ ኖላዊ ክፍል 114ን ይዤ መጥቻለሁ። ድንብላልን ሲከታተላት የነበረው ምላሴ እሷም የደረሰችበትን አውቋል። ታዲያ የእርግብ ጓደኛ ተምቹ ወይም ደግሞ ዘሪሁን የነበረው ሰውዬ ጋር ነበር የሄደችው። ተምቹ አሁንም ቢሆን ጎዳና ላይ እስከ መጨረሻ ወድቋል። ጎዳና ላይ በመውደቁ በጣም አሳስቦታል። ምክንያቱም ወደ እነ ጆሮ ተመልሶ ለመሄድ አቅሙም የለውም። አሁን በእርግብ ጥፋት እኔ እንደሚያዝ ፖሊስ እንደሚይዘኝ ነው የማውቀው። እናም ከሰፈሩ ተለይቼ ራሴ ማዳን አለብኝ። ትላንትና አጎቴ አሜሪካን ሼክ ሊሄድ የተሻለ ኑሮ ላኑረክ እያለ ሲለምነኝ ዛሬ ግን መጨረሻ ጎዳና ላይ ሆነ ብሎ ቢያሳስበውም ግን ደግሞ አሁንም እየተጸጸተ አይደለም። ምክንያቱም ለእርግብ ብሎ ይሄን ነገር ሁሉ ያደረገው እርግብን ትቼ የትም አልሄድም፣ እርግብን በጣም ነው የምወዳት። ስለዚህ የቀረው ይቅር፣ አሁንም ይሄን ዋጋ የምከፍለው ለፍቅር ብዬ እንደሆነ እያለ ከሌሎቹ ከጓደኞቹ ከዚህ በፊት በነበሩት ከነሱ ጋር ጎዳና ላይ ህይወቱን እያሳለፈ ነው። አባባ ኖላዊ እና ጆሮም በሱ ተስፋ ስላልቆረጡ ምን ሆኖ ነው አሞት የሆነ ደግሞት የሆነ ሞቶ የሆነ እያሉ መጨነቃቸውን አላቆሙም። ታዲያ በየጎዳናው ይሄዳል ያሉበት ቦታ እየሄዱ ይፈልጉታል። እስከ ዛሬም ተስፋ አልቆረጡም። እነሱም ሊረሱትም አልቻሉም። ምክንያቱም ተምቹ አውቆና ያገኙኛል ብሎ ያላሰብ የማያስብበት ቦታ ነው ሄዱ የተደበቃቸው። እዛ ደግሞ መቼም ይሄዳል ብሎ ስላልጠበቁ ወደዛም ሊሄድም አልቻሉም። ታዲያ ድንብላል ተምቹን ያገኘችው በአጋጣሚ እንጂ ፈልገው ወይም ደግሞ ተፈላልገው አይደለም። ይህን ነገር ታዲያ ለድንብላል አደጋ እንደሆነ ግልጽ ነው። አሁንም ቢሆን ድንብላልን ምሳ እየቋጠረች ሄዷን አላቆመችም። ታዲያ መጨረሻሽ ምን ይፈጠር ይሆን? ድንብላል ሁሉን ነገር ለሀና አስረድታታለች። ተምቹን አስፈቅዳ ሀናም እንደምትወስዳት ቃል ገብታላታለች። ታዲያ ተምቹ በፍጹም ለነኛ ሰዎች ለማንም ቢሆን ስለ እኔ ትንፍሽ እንዳትይ ብሎ በተደጋጋሚ ቃል አስገብቷት ነበር። ግን ያ ከመሆኑ በፊት አሁን ላይ ምላሴ ሁሉን ነገር ስለደረሰበትና የጣላቻችን ጓደኛ አድርጋ ከኛ ቤት እንጀራ እየወሰደ ትሰጣለች የሚል ነገር ስላናደደው ለማንም ሳይነገር ንዴቱን ዋጥ አድርጎ ከድንብላል ጋር ዱላ ቀድረሽ ድብድብ ጀምረው ነበር። ድንብላልም ደግሞ ይሄን ነገር በማድረጓ ደስተኛ እንደሆነች ነው የምታስበው። ስለዚህ የውስ ቁጣና የሱ እንትን ምንም እንዳልመሰላት ነው የቆጠረችው። ምክንያቱም እሷ አሁንም ቢሆን አንተ ብትማታም ሆነ ብትሰደብ ከሱ ጋር መሄዴን አላቆምም፣ ምንም የተራበ ነው ያጎረስኩት እያለች ምንም ነገር አልመሰላትም። ይሄ ነገር ታዲያ ምላሴን በጣም አናዶታል። ወይዘሮ ሜላት ስትሰማ ምን ይፈጠር ይሆን? ምላሴ የነገራትን ሀና የተረጋጋች ልጅ ስለሆነችና ማስተዋል ስላላት ብቻ የእርግብ ፍቅረኛ የነበረው ጋር ተምቹ ወይም ደግሞ ዘሪሁን ከሚባለው ሰውዬ ጋር ድንብላል ምሳ እየቋጠረች እንደምትሄድና እንደምትገናኝ ሁሌም አስነግቷታል። እሷም ደግሞ ይሄን ማመን ባያቅታት እንኳን ይሄ እንዴት ሊሆን ቻለ፣ እንዴት አገኘችው እያለች ምላሴን አጣርታ ነበር። ምላሴ ግን ተቀጣጥሎ ሲሄድ እንዲያገኛቸው እንጂ እና ከነሱ ጋር ቁጭ ብላ አብረው ብዙ ሰዓት እንዳወሩ ነው የሚያውቀው እንጂ እንዴት ተገናኝተው እንዴት እንደምን እንደተገናኙ የሚያውቀው ነገር የለም። ድንብላል እዚህ ጋር ማንንም ለመጥቀም ማንንም ለመጉዳት ብላ ተምቹን እንዳላገኘችው ግልጽ ቢሆንም ግን ሰዎች ሊረዷት አይችሉም። ምክንያቱም ትናንትና የነበረው ዘሪሁን ዛሬ ላይ የእርግብ ጠላት ስላረጓትና እርግብ ይዛው መታ እሱን ጠላት አድርገዋለች። ምክንያቱም የወይዘሮ ሜላት ቤተሰብ ተምቹን ወይም ደግሞ ዘሪሁን የተዋወቃቸው ሰውዬ ከአሜሪካ እንደመጣና የእሷ ፍቅረኛ እንደሆነና ደግሞ የጥፋቷ ተባባሪ እንደሆን ብለው ነው የሚያስቡት። ፖሊሶቹም ቢሆኑ ቢያገኙት እሱን እንደሚያስቡት እርግብን አምጣ ወለዳት እንደሚሉት ግልጽ ነው። እናም ያንን ሸሹት ነው ተምቹ የጠፋው። ግን ደግሞ አሁን ጆሮም እንደናፈቀው አባባ ኖላዊም እንደናፈቃቸው አሁን ላይ ተናግረዋል።
ግን ደግሞ ሊያገኛቸው ፈቃደኛ እንዳልሆነ አሳምሮ ያውቃል። ምክንያቱም አባባ ኖላዊም ሆነ ጆሮ ለሀና ብለው የማያረጉት ነገር የለም። ስለዚህ ለሀና ብለው እኔን አሳልፈው ይሰጡኛል። ምክንያቱም ደግሞ እኔን አሳልፈው ሰጡኝ ማለት እርግብን ያለችበትን ስለማላቅና የት እንደሄደች ስለማላቅ የእሷን ካላመጣት ብለው አንተ ከርቸሌ ቤት ትልፈሰብሳለህ ብለው ሊያስሩኝ ይችላሉ የሚል ሀሳብ ስላለው ብቻ ነው ከጆሮ ሊርቅ የቻለው። በእርግጥም ጆሮ እንደዚህ አይነት ልጅ ስላልሆነ ለተምቹ ክፋት እንደማያስብ ሆነ ግልጽ ነው ማለት ነው። ተምቹም ደግሞ ዛሬ ላይ የተገኘ ትላንትና አሜሪካ የተመቻቸ ነገር እንዳለበትና ግን ደግሞ ጆሮን ትቼ አልሄድም፣ የትም ሆነ የትም እኔ ጆሮን ትቼ አልሄድም የሚል ሰበብ ነበር ከአሜሪካ የቀረው። ታዲያ ጆሮን ብቻ ሳይሆን ሁሉንም እርግብንም ትቶ ላለመሄድ ነበር። ዛሬ ግን ያለበት ሁኔታ ከባድ ነው። አባባ ዘሪሁንም በተደጋጋሚ ለሱ ምንድነው ከእናንተ ጋር የተለየሁት እያለ በተደጋጋሚ እየደወለ ይጠይቃል። አሁን ላይ ጆሮም ሰልችቶታል የእሱን ስልክ ላለማየት። ምክንያቱም በየጊዜው ፈልገ ካገኘው የሚለውን ጥያቄ መመለስ ስለከበደው ነው። በተለይ እሱ ስል ባይለውም ጆሮ ተምቹን መፈለግ አላቆመም። ሁልጊዜ ይፈልገዋል። አሁንማ ጫማ የማለቀ አልበላም አልጠጣም ብዬ የገዛው ጫማ አሁን ላይ እያለቀ ነው። በእግሬም ለመሄድ ትንሽ ነው የቀረኝ እያለ ለአባባ ኖላዊ እየነገራቸው ነበር። አባባ ኖላዊም እሱ ምን ቸገረው፣ ከአሜሪካ የሚልክለት ብር ጫማ አይደለም ሌላም ይልክለታል። እኛን ታዲያ አንከራተተን እኮ አይሄ ልጅ እንጀራ ይውጣለት ብቻ እያሉ መራገምም ጀምረዋል። እኛ ባለማግኘታቸው ተስፋም አልቆረጡም። አንድ ቀን እናገኘዋለን በሚል ተስፋ ሁልጊዜ ይፈልጉታል። እሱ ግን ማንም ሰው በማያገኘው ቦታ ነው ተደብቆ ያለ። በወይዘሮ ሜላትም ተናዳለች። የተናደደችበት ምክንያት በወይዘሮ ባዩሽ ነው። በእርግጥም ወይዘሮ ባዩሽ እስከዛሬ ባረገቻት ነገር ሜላትን በስርዓት ለማውራት ሞክራለች ባዩሽን። ባዩሽ ግን አሁንም ሜላትን ብትፈራትም እንኳን ነገሮችን እንደዚህ ቀለል አድርጋ ማየት አልፈለገችም። ታዲያ ባዩሽ ባየቻት ቁጥር አሁንም ፍርሃቷ ጨምሯል። ምክንያቱም ባዩሽ ያረገቻትን በሙሉ እያሰበች ሜላት አንድ ቀን እንደምትገላት ነው። በዛም ደግሞ በጀርባ ሌላ ሰው እንዲከታተላትም አስቀምጠውላት ነበር። ግን ደግሞ ባዩሽ ወይዘሮ ሜላትን የሚከታተላትን ሰው አውቃለች። ይሄ የባዩሽ ሰው ነው። ስለዚህ በዚህ በፊት ደግሞ ፎቶውን ስላሳየሁትና ወይዘሮ ባዩሽ ስላወቀችው ይሄን ሰውዬ ነው ባዩሽ ለእኔ የቀጠረችው እያለች እሺ እናያለን እስኪ ማን እንደሚያሸንፍ እያለች ብቻ ከኔ እጅ አታመልጭም እያለች ከኔ ሁል ጊዜ ትከታተላታለች። አቶ በቃሉም ደግሞ ከእሷ ጀርባ እንዳለና ሜሮን ነግራታለች ትልቅ ሰው እንዳለ ባለሀብት ሰው ከወይዘሮ ባዩሽ ጋር ከእሷ ጀርባ እንዳለ። ይሄ ደግሞ አንቺን መናገር አይፈልግም። ስለዚህ አንቺ ካወቅሽው ሌላ ችግር እንደሚፈጠር ስለሚያውቁ አንቺ እንድታቂያቸው አይፈልጉም። ግን አንቺ መጠንቀቅ አለብሽ ብላ ብትላትም እነማን ናቸው ብትላት እነማንም ቢሆኑ እኔ የማውቀው ነገር የለም፣ ግን አንቺ መጠንቀቅ አለብሽ ብላ ነበር የነገረቻት። ሜሮንም ደግሞ ይሄን ከነገረቻት በኋላ ምን ማድረግ እንዳለባት ነው ትነግራታለች። ከዚህ በኋላ እየተደዋወልን ማውራት ይመስለኛል እና ገንዘቧን ተቀብላ ትሄዳለች ማለት ነው። አሁን በኋላ እንግዲህ ወይዘሮ ባዩሽ ነው የቀራት። ወይዘሮ ባዩሽ የተወሰነ ገንዘብ ከተቀበለች በኋላ ካለችበት ለቃ መሄድ ነው የፈለገችው። ምክንያቱም ይሄ ነገር ለእኔም አስጊ ነው ለህይወቴ፣ እነኚህ ሰዎች ያስፈሩኛል። የዚህ ቤት ከወይዘሮ ገንዘብ ከተቀበለች በኋላ ከተቀመጠችበት ለቃ መሄድ ነው የሚፈልገው። ይሄ ነገር ለህይወት ያሰጋኛል፣ እነኚህ ሰዎች አይተውኝም፣ እነኚህ ሰዎች የፊት ለፊት ጦርነት ለእኔ የሚተርፋል፣ ለሁለቱም ማገዝ አልፈልግም፣ ስለዚህ ራሴን ማግለል ነው የምፈልገው የሚል ሀሳብ ነው ያላት። እና ለወይዘሮ ሜላት የነገረቻት ነገር እርግብ እሷ ቤት እንደነበረች እና እንደዋሸቻትም አሁን ደግሞ ካስቀመጠችው ብር ላይ ሰርቃት እንደሄደች ነው የተናገረችው። እና ስለ እርግብ ጥሩነትና ከዚህ በፊት እንደማትዋሽ እንደማትሰርቅ ነው ማቀው። የማቃት ባዩሽ ቤት ተከራይቼ ባለበት ሰዓት ነው ማቃት። አሁን ላይ ግን ስትቸገር
ስትመጠጊያታ እኔን ፍለጋ ስትመጣ ልከለከላትም አልቻልኩም። በተለይም የሆነ ችግር ቢኖርባትም በአቅም እንኳን ልጠይቃት ደጋግሜ ብጠይቃትም እንኳን ልትመልስ ልትሰጠኝ አልቻለችም። እናም አሁን ያለችበት ችግር ስላሳዘነኝ እኔ ጋር እንድትቆይ አድርጊያታለሁ። ግን ደግሞ እየሰራችው ስራ ከባድ እንደሆነ በተደጋጋሚ ነግራኛለች። እርግብ ከዚህ በፊት በችግሬ ሰዓት ጥሩ ልጅና አጋዥ ነበረች። ብዙ ውለታዎችን ውላልኛለች። ለዛ ብዬ ነበር ያስጠጋዋት ብላ ነግራታለች። ታዲያ ወይዘሮ ሜላት እርግብ ጥሩ ልጅ እንደሆነች ነው የምታስበው። ምክንያቱም ሁሉም ሴራ የወይዘሮ ባዩሽ ነው። እርግብ አንድም ጥፋት እንደሌለባት ሁሉም ፖሊሶች እንኳን ቢያገኟት እሷን ሊያስሯትም አይችሉም። ስለ ወይዘሮ ባዩሽ ማንነትና ምንነት እንዲሁም ደግሞ ለሰራቻቸው ወንጀሎች እንድትነፍስ እንጂ እርግብ ወንጀለኛ ናት ብለው አያስቡም። ወይዘሮ ባዩሽ ግን እርግብ ከተገኘች ከባድ ችግር እንደሚፈጠር ስለምታውቅ አሁን ላይ እርግብም አጥፍቶ መጥፋት እንጂ እርግብ ከተገኘች በጣም መዘዝ እንደሚመጣባት ታውቃለች። እሷ ብቻ ሳትሆን አቶ በቃሉም ናቸው። ይህን ነገር ካወቁ በኋላ እርግብም ያለችበት ከታወቀ እኔ ልትጠቁመኝ ስለሆነ ገንዘብ ትሰጠኛለች ብላ አስጠንቅቀዋለች። እርግብም እንደሚሰጣትም አምናለች።